የኢትዮጵያ ወጣት ለአርሰናል ዋንጫ መብላት እንዴት ሰልፍ ይወጣል? ለምን ለእኛ ሰልፍ አልወጣም ያልከው ፖለቲከኛ ደስ አለው። አርሰናል አስደሰተውና ወጣ። የአንተ ፖለቲካ ደግሞ አላስደስተውም። እንዲያስደስተው ቆንጆ ስራ ስራ። ከዚህ በኋላ መጽ አይወጣም። መንግስት ለመገልበጥ አይወጣም። አንተ ብለው አይወጣም። አስደስተው። የከሸፈ ትውልድ ነው ብንረግበው። አሁን እኛ እንደው እግዚአብሔር ይቆጥርብናል ወይ? ማን ረጋሚ ያደረገ ማን መራቂ ያደረገ? አንተን የከሸፈው የአንተ አስተሳሰብ ነው። የአንተ ሀሳብ ከሽፏል። በዚህ ሀገር ወጣቶች የአንተ ሀሳብ ተቀባይነት አንተ ከሽፏል። የአንተ ሀሳብ ማለት ስለዚህ አድሰው፣ አእምሮን አድሰው። በቃ ከሽፏል። አይቀበለውም፣ አይመጠነውም። ወጣቱ ያውቃል ምን ማድረግ እንዳለበት። አርሰናል ስላስደሰተው እኮ ነው ደስ ብሎት የጨፈረው። ደስ ብሎት አደባባይ ወጣው። 22 ዓመት ሙሉ ጠበቀ፣ አስደሰተው። ዋንጫ አነሳለት፣ ደስ አለው። በቃ ከተደሰተ ይደግፋል፣ ያዝናናዋል፣ ያረካዋል። ለዛ ነው። አንተ ግን ስንት ዓመት ሙሉ ስለ ፖለቲካ ታወራለህ፣ ስለ አመፅ ታወራለህ፣ ግን አላስደሰተውማ። ካላስደሰተውስ አይደብራችሁም? እንደዛ ውጭ ቁጭ ብላችሁ እንዲህ ስትሉ አታፍሩ? ቪዲዮ የምሰራው መኪና ውስጥ ቁጭ ብለህ ነው ወዳጄ። እኛ ቀልደኛ እዛው አይሰማም። በቃ የሚያስደስት ሀሳብ ስታመጡ ሶልፍ ይወጣላችኋል።